እንኳን አልቅሽ ለምኜ ፊትሽ ቆሜ ቃልን አውጥቼ በስምሽ ተማጽኜ የልቤን ጉዳት ታውቂያለሽ የኔ ጥላ ይዤሽ አላፍርም የነፍሴ ነሽ ከለላ። በጣም አስቸጋሪው ነገር በምድር ላይ ምን ይመስላችኋል? ምንድን ነው በምድር ላይ በጣም አስቸጋሪው ነገር? ሰው ያልሆነ ማንነቱን ሰዎች ነህ ሲሉት ይቀበለዋል። አሁን ሌባ እንደሆነ እያወቀ ሰውየው አንተ እኮ መጽዋች ነህ ሲሉት ይቀበላል። ሌብነቱን እያወቀ እኮ ነው። በጣም ነው የሚያስደንቀው። ሰው እያወቀ ለምን እንደሚቀበል አይገርማችሁም? ማንነቱን እያወቀ ማለት ሰዎች ካሉን ምን አደርጋለሁ ነኝ መቼስ አይባል ያላደለው። አሁን ይሄንን ድንጋይ ብድግ ብዬ አንተ እኮ በቃ ጥሩ ሰው ነህ ብለው ሰው አይሆንም። ይሄ ያልሆነ ነገር ለምን አይምሯችን ይቀበላል? ክብር ወዳጆች በጣም ስለሆነ ነው። በዓለም ላይ ዓለምን ሙሉ ብጥብጥ የሚያደርገው ክብር መውደድ። የሌለንን ክብር ሰዎች እንዳለን አድርገው ሲነግሩን እንቀበለው። ዋሽተን ይሁን በቃ ምን እናደርጋለን ብለን እንቀበለዋል። በዓለም ላይ ትልቁ ጣዖት ኃጢአት የሚባለው ራስን መውደድ፣ ትልቁ ደግሞ ፍቅር የሚባለው ራስን ለባልንጀራ ፍቅር አሰልፎ መስጠት። አልቦ ፍቅር ዘይአቢ እምዝ ፍቅር ከመብእሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ። ሰውነቱን ስለ ባልንጀራው አሳልፎ ከሚሰጥ ሰው በቀር ከዚህ የሚልቅ ሌላ ፍቅር የለም ብሎ ባለቤቱ የነገረን ማለት ነው። ክርስትና አንሶ መክበር ነው። አንሶ መክበር ክርስትና ነው። ከብሮ ማነስ ደግሞ ሰይጣናዊነት ነው። እንኳን አልቅሽ ለምኜ ፊትሽ ቆሜ ቃልን አውጥቼ በስምሽ ተማጽኜ የልቤን ጉዳት ታውቂያለሽ የኔ ጥላ ይዤሽ አላፍርም የነፍሴ ነሽ ከለላ። አሁን ሰው እንዴት አድርጎ እንደሚተኛ በደንብ አድርጋችሁ እያያችሁት ነው አይደለም? ሰው በደንብ ተኝቶ የሚጸልይ ተኝቶ፣ የሚያነብ ተኝቶ፣ የሚያጠና ተኝቶ እንደዚህ አድርጎ ያጠናል። በዚያው መጽሐፉ ይዞት ልም ይላል። ምንም እኮ በእውነቱ ማለት ነው እናንተ በግራም ቀጥ በቀኝም ቀጥ ነው። በመንፈሱም እውቀት የለም፣ በስጋውም እውቀት የለም። በግድ ተለምና ነው ያቺ ሲመታ የምትመረቁት ማለት ነው። መከራችሁን አይታችሁ ለዚያ እውቀት ነው እኮ ደግሞ የምትመጻደቁብን። ስለዚህ ተመልከቱ እያልኳችሁ ያለው ምንድን ነው? ስንፍና መወገድ አለበት። ኢትዮጵያ ተነሳች የምለው እኔ ስንፍናችን ስናስወግድ፣ ከኃጢአት በንስሐ ስንነሳ፣ እንደገና ከመርሳት በተዘክሮ ስንነሳ፣ በማሰብ እግዚአብሔርን በማሰብ ታሪክን በማሰብ ሞትን በማሰብ ቅዱሳንን በማሰብ ክብራችንን በማሰብ የራሳችን ክብር ረስተነው ራሱ እኮ እንስሳ ሆነናል። ከአይጥ አልባስንም፣ ከእባብ አልባስንም፣ ከእንስሳ አልባስንም፣ ከአውሬ አልባስንም። እስቲ እባብን የሚበላ እባብ አምጡ፣ እስቲ ዘንዶን የሚበላ ዘንዶ አምጡ። የለም። አንበሳን የሚበላ አንበሳ እስኪ አምጡ፣ እስኪ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባሰብ። ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት። በቀርዝ ብለህ ቀይ ቢጫ አረንጓዴ ባንዲራ ለጥፈ ኢትዮጵያ ተነሳች ብትል ትወድቃለህ እንጂ አትነሳ። እርግጡን ነው የምነግራችሁ ማለት ነው። እንኳን አልቅሽ ለምኜ ፊትሽ ቆሜ ቃልን አውጥቼ በስምሽ ተማጽኜ የልቤን ጉዳት ታውቂያለሽ የኔ ጥላ ይዤሽ አላፍርም የነፍሴ ነሽ ከለላ። ሰዎች በዚህ ዓለም ከሚወዱት ነገር ዋነኛው ነገር መደመጥ ነው። በጣም ያስደንቃል። በጣም በአንደኛ ደረጃ የሚወዱት መደመጥ ነው እና ያደመጣቸውን ሰው አድነው ጓደኛ ያደርጉታል፣ ይወዱታል። በእውነቱ ማለት ለዚያ ምስጢር ይገልጡለታል ማለት ነው። አንድ እንጀራ ከምታበሉት ሰውን ብትሰሙት ይሻለዋል። ልብስ ከምናለብሰው መደመጥ ነው የሚፈልገው ማለት ነው። ሁሉም ሰው መደመጥ ይፈልጋል እና መስማት ትልቅ ሀብት ነው። ከሰው ጋር ያኖራል። ጅል ሰው እንኳን ቢሆን የፈለገ የማይረባ ነገር ቢናገር ከሰማነው እዚያ በኋላ ይሰማናል። የማይሰማ ሰው ግን የሚሰማው ያገኛል። ስለዚህ ማዳመጥ፣ ማንም ይናገር ሳያቋርጡ ማዳመጥ፣ ሳይነቅፉ ማዳመጥ እጅግ መልካም ነው በእውነቱ ማለት ነው። ሰዎችን ከሰማን በተጨነቅን ጊዜ መፍትሄ ይገኛል።
ዋናው ነገር የሰው ልጅ እውነቴን ነው የምነግራችሁ ብዙ ችግር የሚቀልለት ሲሰሙት ነው። እና ስሙትን ብላችሁ ስሙት። ስንሰማው ሰው ይቀልለታል። ሰው እኮ መፍትሄ ከኛ ፈልጎ ብቻ አይደለም የሚያወራን ሲናገር ስለሚወጣለት ጭምር። መፍትሄ ቢያጣም ስንሰማው ደስ ይለዋል በእውነቱ ማለት ነው። በሕክምና ራሱ በሐኪሞች የመጀመሪያው ሕክምና ማዳመጥ። የመጀመሪያው ሕክምና ምንክን ነው የሚያምህ? ኩላሊቴን። ምንክን ነው የሚያምህ? እግሬን። ምን ያደርጋል? ይቆረጣጥመኛል። ምን ያደርጋል? ይሰቀስቀኛል። ይሰቀስቀኛል ብሎት ረስቶት ምን ያደርጋል ካለው አይድንም። ምክንያቱም በሽታውን አላዳመጠለትም ማለት ነው። ስለዚህ መጀመሪያ ራሱ ንግግሩን ከረሳበት ሰዎች በዚህ ዓለም የሚወዱት ስማቸውን ሲይዙላቸው ደስ ይላቸዋል። ሰዎች ማለት ዛሬ ስሙን ተናግሮ ነገ ማን ነበር ስሙ ካሉት ንቆይ ነው ይላል ማለት ነው። ስሙን ሲይዙለት ሲያዳምጡት ሰው ይወዳል። ለዚህ ነበር ጌታ ማርታ ማርታ ማርያም ማርያም እያለ የሚያወጋ ማለት ነው። ጴጥሮስ ጴጥሮስ እኔም ጴጥሮስ እልሃለሁ። ሰውን ይውላችሁ ስሙን ሲጠሩት ደስ ይለዋል። ስም ያለውን ሰው ያቺ ማለት የጠብ መጀመሪያ ነው። የጠብ መጀመሪያ ሰውን ልትጣሉት ከፈለጉ ያንን አላያችሁም በሉ። ይሄ መጣላት ፈልጋችኋል ነው። እና ሁላችንም ስምዑን የሰብአ እስራኤል እግዚአብሔር ይስማዕክሙ የወንድሞቻችን የእህቶቻችንን ንግግር ሰምተን እኛም እግዚአብሔር እንዲሰማን ቅዱስ ፈቃዱ ይሁንልን። እንኳን አልቅሽ ለምኜ ፊትሽ ቆሜ ቃልን አውጥቼ በስምሽ ተማጽኜ የልቤን ጉዳት ታውቂያለሽ የኔ ጥላ ይዤሽ አላፍርም የነፍሴ ነሽ ከለላ